ሰላም፣ እንዴት ዋላችሁ? እንኳን ወደ ቻናሌ መጣችሁ። ሀና እባላለሁ። ሀኒፍ ጆለሪ የሚባል ጌጣጌጦችን እያመረትኩ የምሸጥበት የራሴ ብራንድ አለኝ ማለት ነው። የምሰራቸው የኢፖክሲ በክር የተሰሩ ጌጣጌጦችን እሰራለሁ። አሁንም አንድ ጌጥ ሰርቼ አሳያችኋለሁ። ወደዚህ ዩቲዩብ ቻናል የመጣሁትኝ ቲክቶክ ላይ በአጭሩ የፖስት የማደርጋቸውን ስቴፕ ባይ ስቴፕ ለማሳየት ስለምፈልግ ነው እና መማር የምትፈልጉ ሰዎች እንደዚህ አይነት ጌጣጌጦችን መስራት የምትፈልጉ ሰዎች እናንተን ማስተማርን ስለሚሆን ስቴፑን በደንብ መከታተል ትችላላችሁ ማለት ነው። አሁን የሚያስፈልገን ኪሮሽ ነው። ኪሮሽ ያስፈልገናል። እንዲሁም ልሰራ ያሰብኩት ይሄኛውን ጌጥ ነው። እንደምታዩት እንደዚህ አይነት የጆሮ ጌጥ ማለት ነው እና በዚህኛው ከለር እና በዚህ ከለር ነው ልሰራ ያሰብኳቸው ማለት ነው። ይሄኛው የውስጡን ፓርት ይሄኛው ደግሞ ቅጠሎቹን አድርጌ ማለት ነው። ስለዚህ ከዚህ ነው የምንጀምረው ከውስጡ። እንዲሁም መቀስ ያስፈልገናል። መቀስ መረሳት የሌለበት ነገር ነው። መቀስ ያስፈልገናል ማለት ነው። እሺ አሁን እንጀምራለን። መጀመሪያ በዚህኛው የውስጠኛውን ፓርት መስራት ስንጀምር የመጀመሪያው ስቴፕ እንደዚህ ሸምቀቆ መስራት ነው የሚሆነው። የመጀመሪያው ስቴፕ በደንብ እንደሚታያችሁ ተስፋ አደርጋለሁ። ሸምቀቆ እንደዚህ መስራት ኪሮሹን ለመያዝ ማለት ነው። ከዛ ክሮቹን እጃችን ላይ በመጠምጠም እንጀምራለን። በቁጥር ነው የምንሰራው። ከውስጥ 12 ቀለበት እንዲሰራለን 12 ጥልፎችን እንሰራለን ማለት ነው። እንዲህ በማስገባት ይሄ የመጀመሪያው ጥልፍ ይሆናል ማለት ነው። ሁለተኛ ደግሞ እንደዚህ በመያዝ እዚህ ውስጥ በማስገባት ይሄ አንድ ጥልፍ ይባላል። ደብል እና ሲንግል የሚባሉ አሉ። አሁን ደብል ጥልፍ ነው፣ ሁለት ጊዜ ስላሳለፍኩት ማለት ነው። አንድ እንደዚህ እናደርጋለን። በዚህ ቀዳዳ ውስጥ አሳልፈን አንድ ጥልፍ ሰራን። ባወጣ ነው ደግሞ ተመልሰን እንደዚህ ስናደርግ ሁለት ጥልፍ ሰራን ማለት ነው። እንዲህ እያልን 12 እንሰራለን። 15 እንሰራለን። እዚህ ላይ አንድ ሁለት ጥልፍ አንድ ጥልፍ እንሰራለን። ከዛ እንደግማለን። ቺን ቀዳዳዋን እንደዚህ ያጠብብኳት ምንድነው በኋላ ለመሸምቀቅ ስለሚከብድ ነው። አሁንም አንድ ሁለት ጥልፍ ስንት ሰራን እስካሁን? 1 2 3 4 ሰርተናል። አሁንም አንድ ሁለት ጥልፍ አንድ ጥልፍ ሁለት ጥልፍ እየቆጠረ 1 2 3 4 5 6 ሰርተናል ማለት ነው። አሁንም አንድ ጥልፍ እዚህ ጋር እናደርጋለን። ሰባተኛችን ማለት ነው። አሁንም እጃችን እየለመደ ሲል በፍጥነት ነው የምንሰራው። ቺኛን እንደዚህ እያስገባናት የማንሄደው ምንድነው እንሸመቅቅበታለን። ከኋላ ያለችዋን አንድ ሁለት አንድ ሁለት
ስንት ጥልፍ ሰራን? 1 2 3 4 5 6 7 8 9 10 11 ሰርተናል። 4 ይቀረናል ማለት ነው። 1 2 1 2 1 2 1 2 15 አልሞላንም። አሁን እስቲ 1 2 3 4 5 6 7 8 9 10 11 12 13 14 15 ሰርተናል። ስለዚህ አሁን ይሄን እዚች ጋር ባለችው ቀዳዳ እንገጥመዋለን ማለት ነው። ቺኳላ ያለችውን ሸምቀቆ ስንስባት ቺን ቀዳዳዋን እየደፈናት እንመጣለን ማለት ነው። ቀዳዳው በተቻለ አቅም ድፍን ቢል ይመረጣል። እንደዚህ ድፍን ቢል አያችሁት? እንደዚህ ድፍን ቢል ይመረጣል። እየሸመቀቅን ብንሰራ ራሱ አሪፍ ነው ማለት ነው። ስለዚህ አሁን የውስጠኛውን ፓርት ቺን ፓርት ሰራናት ማለት ነው። ቺኛውን ፓርት ሰራናት። አሁን ቅጠሎቹን መስራት እንጀምራለን ማለት ነው። አያችሁ አሁን ይሄኛው መጥቶልናል። ቺኛዋን እዚህ ውስጥ በማስገባት ማሰር እንችላለን። አንዳንድ ጊዜ በላይተር በእሳት በማቃጠል እንትን ማድረግ ይሄኛው የእንትን ምንድነው የሐር ክር ስለሆነ እንድድድ ነው የሚቃጠለው ማለት ነው። እንደዛ አድርገን ማጣበቅ እንችላለን። እቺን ፓርት ሰራናት ማለት ነው። አሁን ቀጣይ ስቴፕ ወዴት ነው? ቀጣይ ስቴፕ የሚሆነው በዚህ ክር ቅጠሎችን መስራት ነው የሚሆነው ማለት ነው። ስለዚህ አሁን እሱን ለመስራት አሁንም እንደዚህ ክራችን እጃችን ላይ በመጠንጠን የመጀመሪያው ስቴፕ ምንድነው? ቅድም እንዳልኳችሁ ሸምቆቋን መስራት እንደዚህ ያችሁ ችን ሸምቀቆ ከሰራናት በኋላ እነዚህ እንዳያስቸግሩ በዚህኛው ሳይድ ነው የምንሰራው። ችን አሳልፈን በአንዱ ቀዳዳ ውስጥ እንድናስገባትና እንጠልፋታለን። ተያያዘ ማለት ነው። አያችሁ? ከዛ እዚህ ላይ 5 ጥልፍ እንሰራለን እርስ በርሱ ገመዱን ማለት ነው። ገመዱን ለብቻ አሳያችኋለሁ ሌላ ጊዜ እንዴት እንደሚሰራ፣ ግን ቀላል ነው። 1 2 3 4 5 ሰራን። ይሄን ገመድ እዚህ ጋር ያለችውን አንዷን ቀዳዳ ዘለን እዚህ ውስጥ እና እርስ በርሱ እንዲታሰር እናደርገዋለን። እንደዚህ አያችሁ? እንደዚህ ካደረግን በኋላ ዞር እናደርገውና በዚህ ሳይድ ነው የሚሰራው። አንድ እንጠልፍና በዚህ በራሱ ቀዳዳ እንዲህ በማሳለፍ እዚህ ላይ ደብል መስራት ማለት ነው። እዚህ ላይ ደብል መስራት አያችሁ? ቅድም እንደሰራ ነው ተመሳሳይ። አንድ ጥልፍ ሁለት ጥልፍ። አሁንም ያዝ እናደርግና አንድ ጥልፍ ሁለት ጥልፍ እናደርጋለን። አሁንም ያዝ እናደርግና አንድ ጥልፍ ሁለት ጥልፍ እናደርጋለን። እንዲህ እያልን እዚህ ውስጥ 12 ደብል ጥልፎችን እንሰራለን ማለት ነው። 12 ደብል ጥልፎችን እንሰራለን በፍጥነት 1 2 ሙልት እስኪል ድረስ ማለት ነው። ፈጥነባችሁ ያው ተመሳሳይ ስቴፕ ስለሆነ ነው። እናንተ እየቆጠራችሁ ማድረግ ትችላላችሁ ማለት ነው። ስንት ሰራን? እዚህ ውስጥ 1 2 3 4 5 6 7 8 9 ሰርተናል።
10 11 12 ሰራን። አያችሁ ቻውን ቅጠል ነች። ስለዚህ በዚህ ሳይድ ነው ዋናው ፓርት። ዞር እናደርገውና እዚች ጋር ከዚህ ቀጥሎ ያለው ቀዳዳ ውስጥ እንጠልፈዋለን እርስ በርሱ ማለት ነው። እንደዚህ እንዴት እንደመጣ ቅጠሏን ዞር አደረግናት ማለት ነው። አሁንም ስንት ነው? 5 ገመድ እንሰራለን። 1 2 3 4 5 ከዛ አንድ ቀዳዳ ዘለን እዚህ ውስጥ እርስ በርሱ እንደዚህ እናያይዘውና በዚህኛው ሳይድ ነው የምንሰራው። በጀርባው ተመሳሳይ 12 ጥልፍ እንሰራለን ማለት ነው። እዚህ ላይ 12 ጥልፍ 12 ጥልፍ እንዲህ እያልን ሙሉን እንሰራዋለን ማለት ነው። ስንት ነው የሚመጣው? 5 ቅጠል እንዲመጣልን አድርገን ማለት ነው። እዚህ ጋር እንደምታዩት 5 ቅጠል እንሰራለን። አንድ 2 3 4 5 6 7 8 9 10 እየጠበበ ነው የሚሄደው 11 12 ሰራን ማለት ነው። 12 ደብል ጥልፍ ሰራን። ከዛ ዞር ነው የምናደርገው በዚህኛው ሳይድ እና ዞሮ እዚህኛው ውስጥ ቀጥሎ ባለው ቀዳዳ ደግሞ ሌላ ለመስራት እና ይህንንም ለማያያዝ ይሆናል ማለት ነው። አያችሁት ምን እየሰራ እንደሆነ? እንዲህ ያደረግን ሙሉን እንሰራለን። 5 እንሰራለን ማለት ነው። እና የመጨረሻውን እንሰራለን። የመጨረሻውን እዚህ እናያይዛለን ማለት ነው። ከኋላ እነዚህ ያሉ ግን እነሱ ይቆራረጣሉ። ስለዚህ አሁን ምንድነው ይመጣልን ማለት ነው? እኛውን አበባ ሰራናት ማለት ነው። እነዚህ እንዴት እንደምንደብቃቸው አሳያችኋለሁ። ግን አበባ ኦሬዲ መታልናለች። እንዲህ ያደረግን የጆሮ ጌጥ መስራት እንችላለን ማለት ነው። በጣም ከለመድ ነው ይሄ በትንሽ ደቂቃዎች ውስጥ የሚሰራ ነው። ያው አንደኛውን ሰርተን ጨርሰናል። የሁለተኛውንም እንደዚህ ቅድም ባሳየዋችሁ ሰርታችን እንደውም ፐርፌክት አድርገናታል። የተራረፉት ክሮችን እንዴት እንደምናጠፋቸው ነግራችኋለሁ። እንደዚህ በጥንቂ ወይ በእሳት በማቃጠልም ሊሆን ይችላል፣ ውስጥ በመደበቅም እናጠፋቸዋለን ማለት ነው። አሁን የዚህኛውንም ቀጣዩን እና መጨረሻው ፋይናል ሉክ ይሄንን ይመስላል። ያው ተመሳሳይ 2 ሰርተናል ማለት ነው። እንደምታዩት በጣም ነው የሚያማምሩት። እነዚህን ደግሞ እንዴት የጆሮ አድርገን እንደምንጠቀማቸው አሳያችኋለሁ። ኦሬዲ እዚህ ላይ የጆሮ ማንጠልጠያውን ማንጠልጠል ብቻ ነው የቀረን ማለት ነው።
እናመሰግናለን በጣም ቴንኪዩ።